تكمتنا يبرخ هو قال እግዚአብሔር كمتنا ብዙሓት ስንታይም ዝገብሩ ፕሬዚደንት ክመጽእ ከሎ ስንታይም ዝገብሩ ፊሎም ደው ቢሎም የምጽቅበሉ حረ እስከ ሁሉና ድማ ንኽብር ቃል እግዚአብሔር ካብ ዘለና ደው ክንብል ኢና ሓውና ሙሌ ድማ እቲ መድረክ ክበየ ተባረክ ሙሌ ክብር ለኢየሱስ ክርስቶስ ይሁን። እንኳን ለዚህ መታሰቢያ በዓል በሰላም አደረሳችሁ። ኢየሱስ ክርስቶስ ጌታ ነው። ይሄ መታሰቢያ በዓል በትክክለኛው የምናስበው እኛ ነን። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ጌታን ያደረሰን ይሄንን ደግሞ ስለዚሁ ዛሬም ጌታ ውስጥ ያስቀመጠው ቃል ስለዚሁ ስለ ትንሣኤ ነው። የትንሣኤ ማስረጃዎች በሚል ርዕስ እግዚአብሔር ውስጥ ያስቀመጠውን አካፍላችኋለሁ። እግዚአብሔር ደግሞ ያስተምረናል። ክብር ለኢየሱስ ይሁን። እስቲ ጌታ እንዲናገረን ውስጣችንን እንዲነካ በቃሉ እስቲ እንጸልያለን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ይነካ። ክብር ለኢየሱስ ይሁን። የሚለውጠው በቃሉ ነው። የፈጠረው በቃሉ ነው። ክብር ለኢየሱስ ይሁን። የሚመጣው እንደ ቃሉ ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ ቅዱስ የሆንክ የዘላለም አምላክ እግዚአብሔር ለዚህ ደግሞ እግዚአብሔር የዘላለም አምላክ ለዚህ ለከበረ ነገር የዘላለም አምላክ የመረጥከን ይህንን የከበረውን ነገር እንድናስብ እንድናወራ እንድንማር እግዚአብሔር የዘላለም አምላክ ቃልህን የላክልን በኢየሱስ ክርስቶስ ስም እናመሰግናለን። አሁንም በመካከላችን የዘላለም አምላክ እግዚአብሔር ልታስተምረን ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ ልታስተምረን እግዚአብሔር በመካከላችን እንድትመጣ የእያንዳንዳችንን ልብ እንድትነካ እንጸልያለን። አንተ ስትነካ ሰው ይነካ። እግዚአብሔር የዘላለም አምላክ ልታስተምር የምትፈልገውን ትነካለህ በኢየሱስ ስም። አሁን በመንፈስ ልትነካ ቅዱሱ መንፈስ በመካከላችን እንዲመላለስ ያለ መከልከል እግዚአብሔር እያንዳንዱን እንዲነካ በኢየሱስ ስም ጸለይን። ክብር ሁሉ ለአንተ ይሁን። እግዚአብሔር ሞት መነሳት የዘላለም አምላክ እግዚአብሔር ይሄ ነገር ገብቶን የዘላለም አምላክ እግዚአብሔር በቤት እንድንመላለስ በጌታ በኢየሱስ ክርስቶስ ስም ፈቃድ ስለሆነ በኢየሱስ ስም ክብር ሁሉ ለአንተ ይሁን። ይሄ አንተ በጎ ፈቃድ ሆኗል። ክብር ሁሉ ለአንተ ይሁን። እናመሰግናለን። በኢየሱስ ስም ማንኛውም የጨለማ አሰራር እግዚአብሔር የክብር አምላክ በዚህ ሰዓት የሰውን ልብና አእምሮ የሚሰል በጌታ በኢየሱስ ክርስቶስ ስም የተወጋ ይሁን። ሞትን ድል አድርጎ በተነሳው በኢየሱስ ክርስቶስ ስም ስልጣን የፈረሰ ይሁን። እግዚአብሔር አእምሮ ሁሉ ልብ ሁሉ ነፃ እንዲሆን እግዚአብሔር ቃል በሙላት በመካከላችን እንዲመላለስ ጸለይን። እኔ ባሪያህንም ስለረዳኝ በኢየሱስ ስም ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ስም አሜን። ክብር ለኢየሱስ ክርስቶስ ይሁን። የኢየሱስ ክርስቶስ የትንሣኤ ማስረጃዎች በሚል እግዚአብሔር ውስጥ ያስቀመጠውን ቃል አካፍላችኋለሁ። ሐዋርያት ሥራ ምዕራፍ 1 ላይ ሐዋርያት ሥራ ምዕራፍ 1 ቁጥር 2 እና 3 አንድ ሰው ያነብልኝና በትግርኛ ምን ይላል? በትግርኛ አንድ ሰው ያዘ ሰው ያንብብልኝ። ይኸውም እስካረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካኝነት የሰጣቸው ትእዛዝ ነው። ከሕማማቱ በኋላ ራሱ ቀርቦ ሕያው መሆኑን ለእነዚሁ በብዙ ማስረጃ እያረጋገጠላቸው 40 ቀንም አልፎ አልፎ እየታያቸው ስለ እግዚአብሔር መንግሥት ነገራቸው ይላል። ክብር ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 1 ቁጥር 2 እና 3 ላይ አንድ ሰው ያነብልኝ በትግርኛ ያዝ ሰው አማኑኤል ከያስካለ ማይክ ክብር ለኢየሱስ ክርስቶስ። አላገኘሁም። ሐዋርያት ሥራ ምዕራፍ 1 ቁጥር 2 እና 3 ዘሪት ያንብብልኝ። ስንት ነው? ሐዋርያት ሥራ ምዕራፍ 1 ቁጥር 2 እና 3 ላይ 1 2 እና 3 ኦኬ كساعتها زعرقلا معلتي نتوم زحريهم حواريات بمنفس قدوس مثل أخوم
زعر سكياتو 4 معلتي إن ترى يومن بزعبا منجست أملاح كا إن نجرومن ببزح مفلتا هي ومخانو رؤسو كمزر أيومن صحيح فلكا الله كبر ليسوع من إلال كهماماتو بوالا كربو هي مهونون لنزيو ለሐዋርያት እግዚአብሔር ለመረጣቸው ጌታ ኢየሱስ ለመረጣቸው በብዙ ማስረጃ ያረጋገጠላቸው ይላል። ክብር ለኢየሱስ ይሁን። ሕያው መሆኑን ራሱ ጌታ ኢየሱስ ክርስቶስ ከሞት የተነሳው እሱ ራሱ ኢየሱስ ክርስቶስ መሆኑን በብዙ ማስረጃ ያረጋገጠላቸው ይላል። ክብር ለኢየሱስ ክርስቶስ ይሁን። ማስረጃ የሚያስፈልገው ብዙ ጊዜ አንድን ነገር ለማረጋገጥ ነው። ሰዎችን አይታችሁ እንደሆነ ብዙ ቦታ ላይ ፍተሻ ሲኖር ወይ ከአንድ ሀገር ወደ ሌላ ሀገር ስንሄድ ማንነታችንን ማረጋገጫ ስማችንን ብቻ አይጠይቁንም። ማንነታችን ማረጋገጫ ወይ መታወቂያ ወይ ፓስፖርት ይጠይቁናል። ከዚህ የተነሳ ትክክለኛ ማንነታችንን ሰዎች ያረጋግጣሉ። ልክ እንደዚሁም ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለነዚህ ሐዋርያት ከሞት ተነስቶ ሰላም ለእናንተ ይሁን ብቻ ብሎ ጌታ ኢየሱስ አልተገናኛቸውም። ምን አደረገ ይላል? በብዙ ማስረጃ ራሱ መሆኑን ሕያው መሆኑን ከሞት የተነሳው ራሱ ጌታ ኢየሱስ እንደተናገረው መሆኑን ብዙ ማስረጃ ያረጋግጥላቸው ነበር ይላል። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ፣ ያረጋገጠላቸው ያለው ለሌሎች አይደሉም፣ ለተመረጡት ለነዚህ በተለይ ለ11 ሰዎች ነው የሚያረጋግጥላቸው። እነዚህ ሰዎች ወንጌልን የሚሰብኩ ናቸው። ለወደፊት ይሄንን ወንጌል ለእያንዳንዳችን ያደረሱ ናቸው። የወንጌል መጽሐፍ ቅዱስ እንደሚናገር በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ተብሎ ተጽፏል። እነዚህ ሰዎች ዝም ብሎ ኢየሱስ መጥቶ አልተቀላቀላቸውም። ልክ ከሞት ከተነሳ በኋላ ዝም ብሎ ኢየሱስ ክርስቶስ አላረገም። 40 ቀንና 40 ሌሊት ኢየሱስ አልፎ አልፎ እየታያቸው ማስረጃ ያቀርብላቸው ነበር እርሱ መሆኑን። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ ብዙ ማስረጃ ያመጣላቸው ነበር። ክብር ለኢየሱስ ክርስቶስ ይሁን። ምክንያቱም ትንሣኤ ሰው ካላመነ መስበክም አይችሉም። ትንሣኤን ሰው ካላመነ ፈጽመው በቃ ኢየሱስ ክርስቶስን ካላመኑ ድነት የለም፣ ጽድቅ የለም። ስለ በደላችን ሞተ፣ እኛንም ስለ ማጽደቅ እግዚአብሔር ከሙታን ደግሞ ተነሳ ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ጽድቅ የለም፣ እምነት የለም፣ ድነት የለም፣ ምንም ነገር የለም ኢየሱስ ክርስቶስን ትንሣኤ ሰው ካላመነ በስተቀር። ኢየሱስ ተነስቷል፣ ግን ሰዎች ትንሣኤውን ምን ማድረግ አለባቸው? ማመን አለባቸው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ለነዚሁ እሱ ለመረጣቸው ሐዋርያት ኢየሱስ ክርስቶስ ብዙ ማስረጃ ራሱ መሆኑን ያቀርብላቸው ነበር። ክብር ለኢየሱስ ይሁን። አስቀድሞ እኮ 5 ጊዜ 6 ጊዜ የተለያየ ቦታና ሰዓት ጌታ ኢየሱስ ከሞት እንደሚነሳ ተናግሯቸዋል። ክብር ለኢየሱስ ይሁን። ታልፎ እንደሚሰጥ በሶስተኛው ቀን ከሞት እንደሚነሳ አስረግጦ ተናግሯቸዋል። ይሄ በቂ አልነበረም። ክብር ለኢየሱስ ይሁን። አንዳንድ ነጥቦችን እንመለከታለን። ለምንድን ነው ጌታ ኢየሱስ ክርስቶስ እንደዚህ ማስረጃ መናገር ያስፈለገው ማቅረብ ያስፈለገው የሚለውን 1 3 4 ነጥቦችን አይተን ከዛ ደግሞ የተወሰኑ መጽሐፍ ቅዱስ ላይ የተጻፉ ማስረጃዎችን እንመለከታለን። ማቴዎስ ወንጌል ምዕራፍ 27 ላይ ምዕራፍ 28 ላይ ምዕራፍ 27 ላይ ቁጥር 62 ላይ ከ62 ጀምሮ ያለው እስከ 66 ማቴዎስ ወንጌል ምዕራፍ 27 ከ62 ጀምሮ እንደዚህ ይላል። በማግስቱ ከሰንበት ዝግጅት በኋላ ባለው ቀን የካህናት አለቆችና ፈሪሳውያን ጲላጦስ ፊት ቀርበው እንዲህ አሉት፣ ክቡር ሆይ ያ አሳች በሕይወት ሳለ ከ3 ቀን በኋላ እነሳለሁ ያለው ትዝ ብሎናል። ስለዚህ ደቀ መዛሙርቱ አስክሬኑን ሰርቀው ለሕዝቡ ከሙታን ተነስቷል ብለው እንዳያስወሩ መቃብሩ እስከ 3ኛው ቀን ድረስ እንዲጠበቅ ትእዛዝ ስጥልን፣ አለዚያ የኋለኛው ስተት ከፊተኛው የባሰ ይሆናል። ጲላጦስም ጠባቂዎች አሏችሁ፣ ሄዳችሁ በምታውቁት መንገድ አስጠብቁ አላቸው። እነርሱም ሄደው መቃብሩን በማኅተም አሽገው ጠባቂ አቆሙበት ይላል። ክብር ለኢየሱስ ይሁን። ንጽባሒቱ ድዕረታ ምድላው እተውዕል መዓልቲ ሊቃውንቲ ካህናትን ፈሪሳውያንን ናብ ጲላጦስ ተኣኪቦም ጎይታይ
اتمسحتي بهوته كله دحري 3 معلتي كتنسئ كم زبالة ذكرنا سلازي دك أمزامرتو بلايتي متيوم كيسرقوا أمون هزبي كموتات تنسيو كيبلو كابتا قداميتي ستاد حرويتي سحتت كي تجدد اتمقابر كسع 3 معلتي كحلو عزز بلوه بيلاطس حلوتي نولكم كيتكم كم فلتتكم جير أتنعكم حلو بلو كيدوم نت مقابر أتنعوه نت أمني دما مستم حلوت قينهم ማህተም ገበሩሉ ክብር ለኢየሱስ ክርስቶስ ይሁን። እነዚህ ፈሪሳውያንና የካህናት አለቆች ተሰብስበው ጌታ ኢየሱስ ክርስቶስን በእነርሱ የተሳካላቸው መስሏቸዋል። ኢየሱስ ክርስቶስ ለሞት ታልፎ እንዲሰጥ ለአሕዛብ ለሮማውያን አሳልፈው ሲሰጡት እነርሱም ሲገሉት የተሳካላቸው መስሏቸዋል። ነገር ግን ኢየሱስ ክርስቶስ ከሞተና ከተቀበረ በኋላ አንድ ሰላም የነሳቸው ነገር ነበረ። ሰላም ያጡበት ነገር ነበረ። እርሱ ምንድነው? ጌታ ኢየሱስ ክርስቶስ ገና ከመሞቱ በፊት በሶስተኛው ቀን እነሳለሁ ያለው ቃል ስለነበረ በዚህ ቃል መሰረት ሰላም ስላጡ ምን አሉ? ጲላጦስን መተው ጠባቂዎችን እዘዝልን፣ እስከ ልክ ኢየሱስ እንደተናገረው እስከ ሶስተኛው ቀን ጠባቂዎች ይቀመጡልን፣ ስለዚህ እዘዝ ጠባቂዎች እንዲመጣ። ስለዚህ ጲላጦስ መጀመሪያም የሮማን ወታደሮች ሰጥቷቸው ስለነበረ ሁላችንም እንደምናቀው ጠባቂዎች አሏችሁ እንደምትፈልጉት ሄዳችሁ አስጠብቁ አላቸው ይላል። ክብር ለኢየሱስ ይሁን። ፍርሃታቸው ምንድነው? እነሱ ያስቀመጡት የጌታ የኢየሱስ ክርስቶስ ደቀ መዛሙርት ይሄንን በድን ይሰርቁና አስክሬኑን ሰርቀውት ከዛ ኢየሱስ ክርስቶስ ተነስቷል ብለው እንደገና ደግሞ መስበክ ይጀምራሉ። ስለዚህ ይሄንን ነገር ምናደርግ ከሆነ ከመጀመሪያው ስተት የበለጠ የኋለኛው የባሰ ይሆናል አሉ። የመጀመሪያው ስተት ብለው የሚሉት ምንድነው? ኢየሱስ ክርስቶስ መጥቶ መሲህ ነኝ ብሎ ኢየሱስ ክርስቶስ መሲህ ነው ተብሎ ተሰብኳል። ኢየሱስ ክርስቶስ እስራኤላውያን ሲጠብቁት የነበረ እግዚአብሔር ቃል የገባላቸው መሲህ ነው ተብሎ ተሰብኳል። ስለዚህ ለነርሱ ይሄ የመጀመሪያው ስተት ይባላል። ስለዚህ ሁለተኛው ስተት ደግሞ ከሞት ተነስቷል ኢየሱስ ተብሎ ከተወራ ኢየሱስ መሲህ ነው ከሚባለው የበለጠ ከሞት ተነስቷል ትንሣኤ ሆኗል ተብሎ የሚሰበከው የባሰ ከባድ ነገር ያመጣብናል። ስለዚህ አሁን ጠባቂ ማኖር አለብናል፣ እዘዝልን አሉ ይላል። ስለዚህ መጽሐፍ ቅዱስ ሲናገር ምን ይላል? ሐዋርያ ጳውሎስ ጲላጦስ ልክ እንዳላቸው የራሳቸው ጠባቂዎች መጀመሪያ ሮማ ወታደሮችን ሰጥቷቸው ስለነበረ እነሱ ምን አደረጉ ይላል? ጠባቂዎች አስደረጉ ይላል። ክብር ለኢየሱስ ክርስቶስ ይሁን። ነገር ግን ምዕራፍ 28 ላይ ሄዳችሁ ስትመለከቱ ምዕራፍ 28 ላይ ስንመለከት ምን ይላል? ከቁጥር 11 ጀምሮ ሲናገር መጀመሪያ ምዕራፍ 28 ከቁጥር 1 ጀምሮ ሲናገር በማለዳ ሴቶች እነ መግደላዊት ማርያም ሌላኛው ማርያም ወደ መቃብር እየሄዱ ነበረ። ሽቶ ይዘው የኢየሱስን አስክሬን ሊቀቡ እየሄዱ ነበረ። ምክንያቱም የኢየሱስን አስክሬን ሊቀቡ የሚሄዱት በሶስተኛው ቀን ነው። በዛ ጊዜ ደግሞ ጌታ ኢየሱስ የሚነሳበት ሰዓት ነበረ። እነሱ ፍቅር አላቸው። ፍቅር ስላላቸው ኢየሱስን ስለሚወዱት ሊቀቡት ነው። እውነቱ ግን ሲታይ እምነት የሚባል ነገር የላቸውም። ኢየሱስ ክርስቶስ ይነሳል ብለው አልጠበቁም። እንደተናገረው ይነሳል የሚል እምነት አልነበራቸውም። ስለዚህ ያንን ነገር ሊያደርጉ ሲሄዱ ከባድ የመሬት መንቀጥቀጥ ሆነ ይላል መጽሐፍ ቅዱስ ሲናገር። መናወጥ ሆነ። አንድ መልአክ ከሰማይ መጣና ድንጋዩን አንከባለለና በድንጋዩ ላይ ቁጭ አለበት ይላል። በድንጋዩ ላይ ቁጭ አለበት። መልአኩ እንደ መብረቅ ነው፣ በቃ የሚያንጸባርቅ ነው። ልብሱ ደግሞ እንደ በረዶ ነጭ ነበረ ይላል። ከባድ የመሬት መንቀጥቀጥ ነበር። በዚህ ጊዜ መጽሐፍ ቅዱስ ሲናገር እነኛ የሮማን ጠባቂዎች ምን ሆኑ ይላል? ከዚህ ከባድ በጣም ሱፐርናቹራል ከሆነ ከዚህ ከባድ ነገር የተነሳ እንደ ሞተ ሰው ሆነው ወደቁ ይላል። ክብር ለኢየሱስ ይሁን። እንደ በድን ሆኑ። ከባድ ነገር ነው። ጠባቂዎች ናቸው። እንደ ሞተ ሰው ሆኑ ይላል። ክብር ለኢየሱስ ክርስቶስ ይሁን። በዚህ ጊዜ መጽሐፍ ቅዱስ ሲናገር አንዳንዶቹ ይላል ወዴት ሄዱ ይላል? ወደ ከተማ ሄዱና ለፈሪሳውያንና ለሊቀ ካህናት አለቆች የሆነውን ሁሉ ተናገሩ ይላል። መልአክ እንደመጣ ከባድ የምድር መናወጥ እንደሆነ መልአኩ ደግሞ ማዕተቡን ፈቶ ድንጋዩን አንከባሎ በድንጋዩ ላይ እንደተቀመጠበት የሆነውን ነገር ሁሉ ነገሯቸው ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ምን መጣ ማለት ነው?
የሊቀ ካህናት እነዚህ ሊቀ ካህናትና አለቆችና ፈሪሳውያን የፈሩት ነገር ደረሰባቸው። ቁጥር 13 ላይ ተመልከቱ ምን ይላል? ምዕራፍ 28 ከቁጥር 11 ጀምሮ ዘሪት እየታነብልኝ ምዕራፍ 28 ከ11 እስከ 15 ንሳተን ምስከዳ እኖ ሓያሎ ካብ ሓለውቲ ናብ ከተማ መጺኦም እቲ ዝኾነ ኩሉ ንሊቃውንቲ ካህናት ነገርዎም። ንሳቶም ምስ ዓበይቲ ተኣኪቦም ተማኸሩ። ነቶም ዓቀይቲ ከዓ ብዙሕ ወርቂ ሃብዎም እሞ ብለይቲ ደቂስና ከሎና ደቀ መዛሙርቲ መጺኦም ሰሪቐምዎ ኢልኩም ንገሩ። እዚ ኣብቲ ሹም እንተተሰምዐ ንሕና ከነረድኦ ንኣኻትኩም ድማ ከምዘይትጉህዩ ክንገብረኩም ኢና በልዎም። እቲ ወርቂ ተቐቢሎም ከምታ ዝመሃርዎም ገበሩ። እዚ ዘረባዚ ኣብ አይሁድ የሳዕ ሎሚ ይውረ አሎ። ክብር ለኢየሱስ ክርስቶስ። ሴቶቹ በመንገድ ላይ ገና እያሉ ይላል ከጠባቂዎቹ ጥቂቶቹ ወደ ከተማ በመሄድ የሆነውን ሁሉ ለካህናት አለቆች አወሩላቸው። የካህናት አለቆችም ከሽማግሌዎች ጋር ተሰብስበው ተማከሩ። ለወታደሮቹም በቂ ገንዘብ ሰጧቸው። እንዲህም አሏቸው፣ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህ ወሬ በገዢው ዘንድ የተሰማ ቢሰማ እንኳን እኛ እናስረዳዋለን፣ ምንም ክፉ ነገር እንዳይደርስባችሁ እናደርጋለን። ወታደሮቹም ገንዘቡን ተቀብለው እንደታዘዙት አደረጉ። ይህን ታሪክ እስከ ዛሬ ድረስ በአይሁዶች ዘንድ በሰፊው እንደተሰራጨ ነው ይላል። ክብር ለኢየሱስ ይሁን። ስለዚህ ይሄንን በጣም መለኮታዊ የሆነ የሮማ ወታደሮችን መቋቋም የማይችሉት ነገር ተፈጥሯል። አንድ ጊዜ ይሄ ነገር ሆኗል። ስለዚህ ምንም ነገር ሊያደርጉ አይችሉም። ስለዚህ ምን አደረጉ? ስብሰባ ጠሩና ተማከሩና ምን እናድርግ ይሄንን ነገር ብለዋል ይላል። ስለዚህ ምን አደረጉ? ውሸት ፋብሪኬት አደረጉ። በቃ የሚመስል ምክንያቱም መቃብሩ ባዶ ከሆነ የግድ ማስረዳት አለባቸው። ስለምን? ስለ በድኑ ማስረዳት አለባቸው። ስለ ኢየሱስ ክርስቶስ አስክሬን ማስረዳት መቻል አለባቸው። የት ገባ ለሚለው መልስ መስጠት አለባቸው። ለምን? ጠባቂ ያስቀምጠዋል። ክብር ለኢየሱስ ይሁን። ስለዚህ ስብሰባቸው ምን አይነት ውጤት ይዞ መጣ? እኛ ተኝተን ሳለ አሉ የሮማን ወታደሮች የኢየሱስ ክርስቶስ ደቀ መዛሙርት መጥተው ሰረቁት ብላችሁ አውሩ ብለው በቂ ገንዘብ ሰጥቷቸው ይላል መጽሐፍ ቅዱስ ሲናገር። አያችሁ፣ የኢየሱስ ክርስቶስን ትንሣኤ ለማዳፈር ኢየሱስ አልተነሳም ለማለት በቂ ገንዘብ ተከፍሎ ነበር። ያም የካህናት አለቆች ፈሪሳውያን ምን አድርገው ነበረ? ሙስና የሚባል ኮራፕሽን የሚባል ብዙ ብር ሰጥተዋቸው ነበር ይላል፣ ለእያንዳንዱ ማለት ነው እንዲዋሹ። ስለዚህ እነሱ መጽሐፍ ቅዱስ ሲናገር በቂ ገንዘብ ተቀበሉና እነሱ እንዳሏቸው አደረጉ ይላል። እኛ ተኝተን ሳለ የሚያወሩት ለማንም ምንድን ነው? እኛ ተኝተን ሳለ የኢየሱስ ደቀ መዛሙርት መጥተው ሰረቁ። መልሳቸው ይሄ ነበር። በቃ ይሄ ነገር በአይሁዶች ዘንድ ተሰራጨ ይላል። ይሄ ብቻ አይደለም። ጲላጦስ ይሄንን ነገር ከሰማ የሮማ ወታደሮች ናቸው በግዳጅ ላይ እያሉ ካንቀላፉ ከባድ ቅጣት ስለሚደርስባቸው ይሄንን ደግሞ በሮማውያን ሕግ መሰረት አንድ ወታደር ግዳጅ ላይ እያለ ካንቀላፋ ጠላት ከገባ ወይም ደግሞ የሚጠብቀው ነገር በሚገባ ካልተጠበቀ የመጨረሻው በቃ ፍርድ የሚሆነው የሞት ፍርድ ነው። ስለዚህ ይሄንን ነገር ስለሚፈሩ ብር ብቻ አይደለም የሰጧቸው፣ ከለላ እንሰጣቸዋለን። ጲላጦስ ይሄንን ነገር ከሰማ እኛ እናስረዳዋለን፣ ክፉ ነገር አይደርስባችሁም አሏቸው ይላል። ስለዚህ ሁለት ነገር ቀረበላቸው ማለት ነው የሮማ ወታደሮች። ምክንያቱም ተኝተናል ማለት አለባቸው ለመዋሸት፣ ሰረቁ ለመባል። ስለዚህ እኛ ተኝተን ሳለ ሰረቁ። ጲላጦስ ቢሰማ ደግሞ ኖ ችግር የለውም በቃ ሮማ ወታደሮች ምንም እንዳይደረጉ አደረጉ ይላል። ስለዚህ ይሄ ታሪክ ምን ሆነ ይላል? በአይሁዶች ዘንድ እስከ ዛሬ ድረስ ይወራል። መጽሐፍ ቅዱስ አጥኚዎች ሲናገሩ ማቴዎስ ይህንን ወንጌል ሲጽፍ ምናልባት ኢየሱስ ከተነሳ ከ30 ዓመት በኋላ ነው የጻፈው ተብሎ ይታመናል። ስለዚህ ከ30 ዓመትም በኋላ ትኩስ ነበረ ወሬው ማለት ነው። ምን የሚለው? የሮማ ወታደሮች ተኝተው የኢየሱስ ደቀ መዛሙርት መጥተው ምን አደረጉ? ሰረቁት፣ የኢየሱስን በድን ሰረቁት ተብሎ የሚወራው ወሬ ትኩስ ነበረ። በዛን ዘመን ከ30 ዓመት በኋላም ይወራ። ኢቨን አንዳንዴ ምስክርነት ሲመሰክሩ ዩቲዩብ ላይ ያለውና ለአይሁዶች ይሄንን ወሬ መልሰው ይነግሯቸዋል። ታሪኩን ሲናገሩ ኢየሱስ መነሳቱን ሲናገሩ ኖ ደቀ መዛሙርቱ ሰርቀው ነው። ኢቨን እስካሁን ድረስ ማለት ነው ኦርቶዶክስ ጂውስ ጋር ስትሄዱ እስካሁን ድረስ ይወራል፣ እስከ ዛሬ ድረስ ማለት ነው። ምን አድርገው ሰረቁት የሚል ወሬ ማለት ነው። ስለዚህ ኢየሱስ ክርስቶስ ከሞት ከተነሳ በኋላ
ዝም ብሎ መሄድ አልፈለገም። ምን ማድረግ አለበት? ማስረጃ ማቅረብ አለበት ሕያው ስለመሆኑ። ክብር ለኢየሱስ ይሁን። ኢቭን ደቀ መዛሙርቱ ብቻ አይደለም። መግደላዊት ማርያምን አይታችሁ ከሆነ ኢየሱስ ክርስቶስን ስጋ ሰርቀውታል፣ የወሰድከው አንተ ከሆንክ ንገረን። ለጴጥሮስና ለዮሐንስም መታ ስትናገር የኢየሱስን ስጋ ወስደውታል፣ ሰርቀውታል፣ ወዴት እንዳኖሩት አናውቅም ብላትም ነበር ይላል። መግደላዊት ማርያም በኢየሱስ ክርስቶስ የምታምን ማርያም ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ኢየሱስ ክርስቶስ ከሞት እንደተነሳ ዝም ብሎ ቢያርግ ኖሮ ከባድ ችግር ይፈጠር ነበር ማለት ነው። ኢቭን ደቀ መዛሙርቱ ጋር ኢቭን 11 ሐዋርያት ጋር የእምነት መጠራጠር፣ ከባድ መጠራጠር፣ አለማመን ይፈጠር ነበር። ስለዚህ ኢየሱስ ክርስቶስ ይሄ ታሪክ እየተወራ ስለሆነ ምን ማድረግ አለበት ማለት ነው? እሱ ለመረጣቸው ለምርጦቹ ለነዛ ምን ማቅረብ አለበት? ማስረጃ ማቅረብ ነበረበት። ክብር ለኢየሱስ ክርስቶስ ይሁን። የመጀመሪያው ምክንያት ኢየሱስ ማስረጃ ማቅረብ ያለበት ለዚህ ነበር። ሁለተኛው ምክንያት ኢቭን 11ዱም ሐዋርያት ተጠራጣሪዎች ነበሩ። ማርቆስ ምዕራፍ 16 ላይ ከቁጥር 9 እስከ 14 ከ9 እስከ 14 ማርቆስ 16 ከቁጥር 9 እስከ 14 ድረስ በሳምንቱ መጀመሪያ ቀን ማለዳ ከሙታን ከተነሳ በኋላ 7 አጋንንት ላወጣላት ለማርያም መግደላዊት በመጀመሪያ ታየ። እርሷም ሄዳ ከእርሱ ጋር የነበሩት እያዘኑ ሲያለቅሱ አግኝታ እርሱ ሕያው መሆኑን ለእርሷ መታየቱን ነገረቻቸው። እነርሱ ግን አላመኗትም። ከዚህም በኋላ ከደቀ መዛሙርቱ 2 ወደ ገጠር ሲሄዱ በሌላ መልክ ታያቸው። እነርሱም ተመልሰው ይህንኑ ለቀሩት ነገሯቸው። ይሁን እንጂ እነርሱም አላመኗትም ይላል። ቁጥር 14 ላይ ከዚያም 11ዱ በማዕድ ሳሉ ተገለጠላቸው። ከተነሳም በኋላ ያዩት ሰዎች የነገሯቸውን ስላላመኗቸው አለማመናቸውንና የልባቸውን ድንዳኔ ነቀፈ ይላል። ከቁጥር 9 ጀምሮ በታ ቀዳመይቲ መዓልቲ ሰሙን ንግሆ ምስ ተንስአ ነታ 7 ኣጋንንቲ ዘውፅኣላ ማርያም በዓልቲ መግደላ ቅድም ተረኣያ። ንሳ ድማ ከይዳ ነቶም ምስኡ ዝነበሩ ክበኽዩን ክጉህዩን ከለዉ ነገረቶም። ንሳቶም ከዓ ንሱ ህያው ምዃኑ ንዓውን ከም እተረኣያ ምስ ሰምዑ ኣይ ኣመኑን። ድሕሪዚ ንኽልተ ኻባታቶም ናብ ሃገረ ሰብ ክኸዱ ከለዉ ኣብ መንገዲ ብኻልእ መልክዕ ተጋህደሎም። ንሳቶም ከዓ ከይዶም ነቶም ካልኦት ነገርዎም፣ ንኣታቶም እውን ኣይ ኣመንዎምን። ድሕሪኡ ነቶም 11 ኣብ ማኣዲ ተቐሚጦም ከለዉ ተጋህደ። ነቶም ተንሲኡ ዘረኣይዎ ኣይ ኣመንዎምን እዮም እሞ ስለቲ ዘይምእማኖምን ትሪ ልቦምን ከዓ ዘለፎም በሎም። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ ምንድን ነው የሆነው? ለመግደላዊት ማርያም በመጀመሪያ ታየ ይላል። ደቀ መዛሙርቱ ምን አይነት አለማመን ምን አይነት ጥርጣሬ ውስጥ እንደገቡ ተመልከቱ። ለደቀ መዛሙርቱ መግደላዊት ማርያም ከታያት በኋላ ሄደችና እያለቀሱ ነበር፣ ተጨንቀው እያለቀሱ ነበር ይላል። ኢየሱስ ክርስቶስ ሞቷል። ልክ የኤማውስ መንገደኞች እንደሚሉት እኛ ግን ተስፋ ያደረግነው እስራኤልን ይቤዣል ብለን ተስፋ ያደረግነው ነበረ ብለው ታሪክ ነበር የሚያወሩት። ስለዚህ ለነዚህ ለሚያለቅሱ ለተጨነቁ ሰዎች የምስራቹ ኢየሱስ ተነስቷል ነው። ስለዚህ ኢየሱስን በአይኗ አይታው ኢየሱስ ክርስቶስ ተገልጦላት ኢየሱስን ያየች ሴት ሄዳ መታ ኢየሱስ ሕያው ነው ተነስቷል፣ እኔም አይቼዋለሁ ለእኔ ታይቷል ብላ ስትነግራቸው ምን አሉ ይላል? አላመኗትም ይላል መጽሐፍ ቅዱስ ሲናገር። ተመልከቱ ምን አይነት ከባድ አደጋ ውስጥ ነበሩ። ደቀ መዛሙርት፣ የኢየሱስ ክርስቶስ ደቀ መዛሙርት ማለት ነው። አላመኗትም ይላል። እሱ ብቻ አይደለም፣ 2 ሰዎች የኤማውስ መንገደኞች ይመስሉኛል ወደ ገጠር ሲሄዱ በሌላ መልክ ታያቸው ይላል። ስለዚህ ታያቸውና እነርሱም መጥተው ለነዚሁ ደቀ መዛሙርት መጥተው ኢየሱስን አይተነዋል ብለው ነገሯቸው ይላል። ደግሞ አሁንም ምን ይላል መጽሐፍ ቅዱስ ሲናገር? አላመኗቸውም ይላል። ፈጽሞ አላመኗቸውም። ኢየሱስ ክርስቶስ ይነሳል ብለው አልጠበቁም። አዝነው ያለቅሳሉ፣ ይጨነቃሉ፣ አላመኑ። ስለዚህ ጌታ ኢየሱስ ክርስቶስ ከሞት እንደተነሳ ተመልሶ ቢሄድ ኖሮ ከባድ ችግር ይፈጠር ነበር። ሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 9 ጀምሮ እስከ 11 ሉቃስ ወንጌል ምዕራፍ 24 ከቁጥር 9 እስከ 11 እንደዚህ ይላል። ሴቶቹ ከመቃብሩ ስፍራ ተመልሰው ይህን ሁሉ ለ11ዱና
ለቀሩት ሁሉ ነገሯቸው። ይህን ለሐዋርያት የነገሯቸውም መግደላዊት ማርያም፣ ዮሐና፣ የያዕቆብ እናት ማርያምና ከእነርሱ ጋር የነበሩ ሌሎች ሴቶች ነበሩ። እነርሱ ግን ሴቶቹ የተናገሩት ቃል መቀባጀር ስለመሰላቸው አላመኗቸውም ይላል። ከ9 ጀምሮ እስከ 11 ሉቃስ ወንጌል ምዕራፍ 24 ሉቃስ 24 ከቁጥር 9 እስከ 11 ካብቲ መቃብር ተመሊሰን ድማ እዚ ኩሉ ነቶም 11 ነቶም ካልኦት ኩሎምን ነገራኦም እተን እዚ ንሐዋርያት ዝነገራ ድማ ማርያም በዓልቲ መግደላን ዮሐናን ማርያም አደ ያዕቆብን ምሳታቶን ውን ካልኦት አንስትን እየን። ክብር ለኢየሱስ ክርስቶስ። ቁጥር 11 እዚ ዘረባዚ ኣብ ቅድሚኦም ከም ዕሽነት መሲሉ ተራእይዎምሲ አይአመንውን። ተመልከቱ፣ እነማንን ነው እየተናገረ ያለው? ሐዋርያት ይላል። 11ዱና የቀሩት ደቀ መዛሙርት ናቸው። ለነሱ ሰዎች እነዚህ ሴቶች መጡና ምን ብለው ነገሯቸው ይላል? ኢየሱስ ክርስቶስ ተነስቷል፣ ለእኛም አይተነዋል። ኢየሱስ ተነስቷል፣ መልአክ ተገልጦልናል። ስለዚህ ጌታ ኢየሱስ ክርስቶስ ተነስቷል ብለው መጥተው ሲነግሯቸው ለ11 ለነ ጴጥሮስ፣ ለነ ዮሐንስ፣ ለነ ያዕቆብ አስቡት። ለነዚህ ሰዎች ሲነግሯቸው ምን መሰላቸው ይላል? አዲሱ ትርጉም መቀባጀር መሰላቸው። ማለት በእንግሊዘኛው ነንሰንስ የሆነ ንግግር መሰላቸው። አንዳንድ ጊዜ ሰዎች የሆነ የማይሆን ነገር ሲናገሩ ከምታስቡት ከምታወሩት ነገር ጋር የማይሄድ ነገር ሲናገሩ ምን አይነት ነንሰንስ የሆነ ንግግር ነው ይባላል። ስለዚህ እንግሊዘኛው ትርጉም እንደዛ ነው የሚለው። ነንሰንስ የሆነ ነገር፣ ዝም ብለው እየቀባጀሩ የማይሆን ነገር፣ የማይታሰብ ነገር ኢየሱስ ይነሳል ተብሎ አያስቡም። የማይሆን ነገር ስለመሰላቸው ምን አሉ ይላል? በቃ አላመኑም። ነንሰንስ ነው ይሄ ንግግራችሁ ብለዋል ይላል። አስቡት፣ ጌታ ኢየሱስ ከሞት እንደተነሳ ዝም ብሎ ቢያርግ ኖሮ እነዚህ ሰዎች እንኳን ወንጌልን መስበክ ቀርቶ ለራሳቸው ትንሣኤን አላመኑ ነበር ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ምን ማድረግ ነበረበት? 40 ቀን እየታያቸው አልፎ አልፎ በብዙ ማስረጃ ራሱ ሕያው መሆኑን፣ ክብር ለኢየሱስ ይሁን፣ ራሱ ሕያው መሆኑን፣ ራሱ ከሞት የተነሳው እሱ ኢየሱስ ክርስቶስ መሆኑን እየመጣ ምን ያደርጋቸው ነበር ማለት ነው? ማስረጃ ያቀርብላቸው ነበር። ማስረጃ እንዲያምኑ እንዲያረጋግጡ ያደርጋቸው ነበር። ክብር ለኢየሱስ ክርስቶስ። ስለዚህ ማርቆስ ወንጌል ምዕራፍ 16 ላይ አይደለም ለነሱ ብቻ ለኛም ለሁሉም በዚህ ዘመን ላለ ነው ኢየሱስን ከተነሳ በኋላ በአይናችን ላላየነው ማስረጃ ሲናገር ምን ይላል? ቁጥር 14 ላይ ከዚያም 11ዱ በማዕድ ሳሉ ተገለጠላቸው። ከተነሳ በኋላ እንዴት እንደወቀሳቸው ተመልከቱ። ያዩት ሰዎች የነገሯቸውን ስላላመኗቸው አለማመናቸውንና የልባቸውን ድንዳኔ ነቀፈ ይላል። ክብር ለኢየሱስ ይሁን። 9:14ን አንድ ጊዜ ታነብልኝ። 16 ላይ ማርቆስ 16 ቁጥር 14ን ማርቆስ 16 ቁጥር 4 ማርቆስ 16 ቁጥር 14 ላይ ኦኬ። ድሕሪኡ ነቶም 11 ኣብ ማእዲ ተቐሚጦም ከለዉ ተጋህደ ነቶም ተንሲኡ ዘረአይዎ ኣይኣመንዎምን እዮም እሞ ስለቲ ዘይምእማኖም ትርኢ ልቦምን ከዓ ዘለፎ። ተመልከቱ፣ ጌታ ኢየሱስ ክርስቶስ ማዕድ ምግብ እየበሉ ደቀ መዛሙርት ተገለጠላቸው ይላል። ለነዚህ ለ11ዱ ማለት ነው። ይሁዳ የለም እንደምታውቁት ራሱን አጥፍቷል። በዚህ ጊዜ መጣና ተገለጠላቸውና ወቀሳቸው ይላል። ስለምንድን ነው የወቀሳቸው? ኢየሱስ ከሞት ከተነሳ በኋላ ለነ መግደላዊት ማርያም፣ ለሌላኛው ማርያም ታይቷል። ለብዙ ሴቶች ታይቷል። ለኤማውስ መንገደኞች ታይቷል። ኢየሱስ ከሞት ከተነሳ በኋላ ያዩ ሰዎች መጥተው የነገሯቸውን ነገር ስላላዩአቸው ወቀሳቸው ይላል። ክብር ለኢየሱስ ይሁን። የልባቸውን ድንዳኔ፣ ስለ ልባቸው ድንዳኔ ይላል። ምናልባት እንኳን ተነስቶ እንደሆነ ብለው ኢየሱስ ክርስቶስን ትንሽ ተጠራጥረው ያደረጉት ነገር አልነበረም። መቀባጀር ነንሰንስ መሰላቸው ይላል። 11ዱ ደቀ መዛሙርት ማለት ነው። ስለዚህ ወቀሳቸው ይላል። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ፣ የወቀሳቸው ያዩ ሰዎች ስላልነገሯቸው። ይሄ ወንጌል የተጻፈልን ኢየሱስ ከሞት ከተነሳ በኋላ ባዩ ሰዎች ነው። ክብር ለኢየሱስ ይሁን። ሐዋርያት ሁሉም አይተውታል። ይሄንን ወንጌል የጻፉልን ሰዎች ኢየሱስ ክርስቶስ ከሞት ከተነሳ በኋላ አይተውታል። ሐዋርያ ጳውሎስም በመጨረሻም እንደ ጭንጋፍ ለምቆጠረው ለኔ ታይቶኛል ይላል። ክብር ለኢየሱስ ይሁን። አይቼዋለሁ ይላል ኢየሱስን።
ስለዚህ ይህንን ወንጌል የጻፉልን ኢየሱስ ከሞት ከተነሳ በኋላ ያዩ ሰዎች፣ የዳሰሱ ሰዎች ናቸው። አብረውት የበሉ ሰዎች፣ ከእሱ ጋር የነበሩ ሰዎች ነው የጻፉልን ይህንን። ስለዚህ እኛ በዚህ ዘመን ያለ ሰው የኢየሱስን ትንሣኤ ባያምን ይወቀሳል ማለት ነው፣ ይጠየቃል። ለምን? ያዩ ሰዎች ጽፈውልናል። ስለዚህ 11ዱን የሚወቅሳቸው እዚህ ጋር ስለ ሌላ ነገር ሳይሆን የሚወቅሳቸው ያዩት ሰዎች መጥተው ቃል በቃል ሲነግሯቸው የመጀመሪያ ፈርስት ሃንድ ኢንፎርሜሽን አየን፣ አይተነዋል፣ ሰምተናል ብለው ሲነግሩ አላመኗቸውም ይላል። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ የግድ ማስረጃ ማቅረብ ነበረበት። በዛው ቢሄድ ኖሮ ይሄ ሁሉ ወንጌል የምናየው ወንጌል አይመጣም ነበር። ስለዚህ ኢየሱስ ምን ማድረግ አለበት? ብዙ ማስረጃ እያቀረበ ያረጋግጥላቸው ነበር ይላል። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ጌታ ነው። መልአኩም ሲናገር ምን አላቸው ይላል እዚህ ሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 6 እስከ 8 ስታወሩ መልአኩ ከተገለጠላቸው በኋላ ለሴቶቹ እንደዚህ አላቸው፣ አትፍሩ፣ አትደንግጡ፣ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁ። ስለዚህ ምን አትብሉ፣ አትፍሩ፣ አትደንግጡ ይላቸዋል። ከዛ ምን ይላቸዋል መልአኩ መልሶ? በገሊላ ሳለ የነገራችሁን አስታውሱ። የሰው ልጅ ታልፎ እንደሚሰጥ፣ እንደሚገሉት፣ እንደሚዘብቱበት ከገደሉ በኋላ በሶስተኛው ቀን እነሳለ ያለው ቃል በቃ እሱን ቃል አስቡ ይላቸዋል መልአኩ። ክብር ለኢየሱስ ክርስቶስ። ይህንን ነገር ሁሉ ደረስተውት ነበረ ደቀ መዛሙርት። ስለዚህ ለሴቶቹ ልክ መልአኩ ይህንን ስብከት ሲነግራቸው እነሱ ትዝ አላቸው ይላል፣ አስታወሱ ይላል። ስለዚህ እየሮጡ መጥተው ለደቀ መዛሙርት ይነግሯቸው ነበረ። ክብር ለኢየሱስ። ስለዚህ ኢየሱስ ክርስቶስ ማስረጃ ባያቀርብ ኖሮ ደቀ መዛሙርት ራሳቸው 11ዱ ደቀ መዛሙርት ራሳቸው ትንሣኤን በሚገባ ያምኑ ነበር። ስለዚህ የግድ ማስረጃ ማቅረብ ነበረበት ጌታችን ኢየሱስ ክርስቶስ። ክብር ለኢየሱስ ክርስቶስ። ሌላ ትንሣኤ ኢየሱስ ክርስቶስ ትንሣኤውን የግድ ደግሞ ትንሣኤውን ማመን ያለብን በትንሣኤ የእግዚአብሔር ትልቁ ኃይል የተገለጠው በትንሣኤ ነው። ክብር ለኢየሱስ ይሁን። ትልቁ ኃይል በፍጥረት አይደለም። እግዚአብሔር ዓለማትን ሲፈጥር አይደለም። እግዚአብሔር የኤርትራን ባህር ሲከፍል አይደለም። አዎ የእግዚአብሔር ኃይል ተገልጧል። አሕዛብ ደንግጠዋል። ምን መጣብን ብለው ፈርተዋል በዛ ዘመን። ትልቁ ግን ኃይል የተገለጠው በትንሣኤ ነው። ክብር ለኢየሱስ ይሁን። ኤፌሶን ምዕራፍ 1 19ና 20 ላይ ትንሣኤን ያላመነ የእግዚአብሔርን ኃይል አያምንም ማለት ነው። ኤፌሶን ምዕራፍ 1 ቁጥር 19ና 20 ላይ ኤፌሶን ምዕራፍ 1 ቁጥር 19ና 20 ኦኬ እኔ ላንብብ አላንተ? አንብብ። አንተ ጀምረው። እሺ ምን ይላል? ለኛም ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው ይላል። ክብር ለኢየሱስ ይሁን። አሜን። ኤፌሶን 1 ቁጥር 19ና 20 ላይ ስክሪን ላምጣልኝ። አምላኽ ንክርስቶስ ካብ ምውታት ኣተንሲኡ ኣብ የማኑ ኣብ ሰማያት ምስ ኣቐመጦ ኣብታ እትመጽእ እውን እምበር ኣብዛ ዓለም እዚኣ ጥራይ ዘይኮነ ኣብ ልዕሊ ኩሉ ሽመትን ስልጣንን ሓይልን ጎይትነትን ዝስመ ዘበለ ስምን ምስ ኣርኣሶ ነቲ ሕልፊ ዘለዎ ዓብዪ ሓይሊ ኣባና እናኣመን ዘሎና ከም ስልጣን ሓይሉ ኣብ ክርስቶስ ዝገበሮ ግብሪ ንስኻትኩም እንታይ ምዃኑ ክትፈልጥዎ እጽልየልኩም ኣለኹ። ክብር ለኢየሱስ ክርስቶስ ይሁን። ምን ይላል? ለእኛ ለምናምነው ይላል ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ ይላል። ከሁሉ በላይ ታላቅ የሆነ ኃይል ለቅዱሳን የተገለጠ አለ። ለቅዱሳን ብቻ ማለት ነው። ክብር ለኢየሱስ ይሁን። ይሄ ታላቅ ኃይል ቅዱሳንን ከሞት ወደ ሕይወት ያሻገረ ኃይል ነው። ይሄ ትልቅ ኃይል ቅዱሳንን እስከ ጌታ ቀን ድረስ እንዲኖሩ የሚያደርግ ኃይል ነው። ክብር ለኢየሱስ ክርስቶስ ይሁን። የተገለጠው ለቅዱሳን ለሚያምኑ ብቻ ነው የተገለጠው። እንዴት ነው ይሄ ኃይል የታወቀው? እንዴት ነው ፕሩቭ የተደረገው? እንዴት ነው ይሄ ኃይል እንደሚሰራ የተረጋገጠው? ሐዋርያ ጳውሎስ ሲናገር በምን ታየ? ይሄ ኃይል እንዳለው እንደሚሰራ ይሄ ኃይል
ትክክለኛ ኃይል ከሁሉ እንደሚበልጥ በምን ታየ? እሱን ሲናገር ምን ይላል? ይህም ኃይል ክርስቶስን ከሙታን ሲያስነሳው በሰማያዊ ስፍራ ሲያስቀምጠው የታየው ነው ይላል። ክብር ለኢየሱስ ይሁን። ፕሩቭ የሆነው ይህ ኃይል እንደሚሰራ የተረጋገጠው ሞቶ የነበረውን ኢየሱስን ከሞት አስነስቶ ከዚህ ምድር ላይ በኃይል አስነስቶ በእግዚአብሔር ቀኝ በክብር ያስቀመጠው ኃይል ነው። በዚህ በእግዚአብሔር ቀኝ በሰማያዊ ስፍራ ብቻ ሳይሆን በሁሉም በሚመጣው ዓለም ላይ ያስቀመጠው ያከበረው ኃይል ነው ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ትልቁ የእግዚአብሔር ኃይል የተገለጠው በምንድን ነው? በትንሣኤ ነው ማለት ነው። ስለዚህ ሰዎች ትንሣኤን የማያምኑ ከሆነ ትልቁን የእግዚአብሔርን ኃይል አያምኑም። በሌላ አነጋገር እግዚአብሔርን ራሱ እንደ እግዚአብሔርነቱ አያምኑትም ማለት ነው። ዝም ብለው የእግዚአብሔርን ስም ሊጠሩ ይችላሉ። እግዚአብሔርን እንደ እግዚአብሔርነቱ አያምኑትም። ትልቁ ኃይል የተገለጠው በትንሣኤ ነው። የዓለም ሲፈጠር ሌላ ነገር ሲሆን እዚህ ምድር ላይ ሌላ ተአምር ሲሆን አይደለም የሆነው። ትልቁ ኃይል የተገለጠው ኢየሱስን እግዚአብሔር ከሙታን ሲያስነሳው ነው። ለዚህ ነው ሰዱቃውያን መጡና ኢየሱስ ክርስቶስ ጋር አንዲት ሴት ነበረች፣ 7 ወንድማማቾች አገቧት። በቃ አንዱ ሲሞት አንዱ በእስራኤል ሕግ መሰረት ማለት ነው አገቧትና በመጨረሻም ሁሉም ሞቱ። ከዛ አያምኑም እኮ የሙታን ትንሣኤ የማያምኑ ሰዎች ናቸው። ዝም ብለው ሊፈትኑት ነው ኢየሱስን። በኋላ በትንሣኤ ቀን የማንኛቸው ሚስት ትሆናለች ብለው አሉት ይላል። ኢየሱስ ክርስቶስን ሊፈትኑት ነው። ኢየሱስ ምን አላቸው? እናንተ እኮ የምትስቱት መጽሐፍትንና የእግዚአብሔርን ኃይል ስለማታውቁ ነው አላቸው። የእግዚአብሔር ኃይል የተገለጠው በምንድን ነው? በትንሣኤ ነው የተገለጠው። ስለዚህ የእግዚአብሔር ኃይል ሰዎች ትንሣኤን የማያምኑ ከሆነ የእግዚአብሔርን ኃይል አያምኑም ማለት ነው። ክብር ለኢየሱስ ክርስቶስ ነው። ሌላው ሮሜ 9 ምዕራፍ 10 ላይ ሁላችንም ሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ምን ትሆናለህ ይላል? ትድናለህ ይላል። ትንሣኤ የምን ጉዳይ ነው ማለት ነው? የሞትና የህይወት ጉዳይ ነው ትንሣኤን ማመን። ሰዎች ትንሣኤን ካላመኑ ድነት የሚባል ነገር የለም። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ማስረጃ የሚያስፈልግበት አንዱ መንገድ ትንሣኤ የሞትና የህይወት ጉዳይ ነው። ኢየሱስ ጌታ እንደሆነ ሰው በአፉ መስክሮ በዛ ዘመን ኢየሱስ ክርስቶስን የሚጠላ ሰው የሚገረፍበት፣ የሚሰደድበት፣ የሚገደልበት ዘመን ላይ ኢየሱስ ክርስቶስን በእንጨት ላይ ተሰቅሎ የሞተውን እሱም መናገር እሱም መጥራት የሚያሳፍር በሆነበት ዘመን፣ የሚያስገድል በሆነበት ዘመን ኢየሱስ ጌታ ነው ብሎ መናገር ሰዎችን ወደ ድነት ያመጣል። እሱ ብቻ አይደለም፣ እግዚአብሔር ከሙታን እንዳስነሳው ሰው በልቡ ካመነ ምን ይሆናል? ይድናል ይላል። ስለዚህ ሰዎች ትንሣኤን የማያምኑ ከሆነ ምን ያምኑ ማለት ነው? ድነት የለም ማለት ነው። ስለዚህ ለትንሣኤ ማረጋገጫ የግድ ያስፈልጋል። ምን እንዲሆን? ደቀ መዛሙርት እንዲያምኑ። እነሱ ካዩት ደግሞ ሰዎች የጻፉትን አንብበን እንድናምን በዚህ ዘመንም ሰዎች እንዲያምኑ ሰዎች ምን መሆን አለባቸው? ትንሣኤን ማመን አለባቸው። ክብር ለኢየሱስ ክርስቶስ የሚለውን ተመልከቱ። ኢየሱስ ከሙታን እንደተነሳ ብቻ አይደለም፣ እግዚአብሔር ከሙታን እንዳስነሳው። ኢየሱስን ከሙታን ያስነሳው ማን ነው? እግዚአብሔር ነው። እግዚአብሔር ከሙታን እንዳስነሳው በሌላ አነጋገር ምን ማለት ነው? እግዚአብሔር የኢየሱስን መስዋዕት ተቀብሎታል። እግዚአብሔር የኢየሱስ ሞትም ላይ የኢየሱስ ስቃይም ላይ ሁሉም ነገሩ ላይ እግዚአብሔር ፈቅዶ ወዶ ነበረበት። ሲነሳም ከሞት ተነስቶ እኛን ለማጽደቅ ከሞት ሲነሳ እግዚአብሔር ተቀብሎታል መስዋዕቱ። እግዚአብሔር ይሄንን ሁሉ ነገር ተቀብሎታል። ስለዚህ ሰዎች እግዚአብሔር እንዳስነሳው ኢየሱስን ከሞት ሲያምኑ ምን ይሆናሉ ማለት ነው? ይድናሉ ማለት ነው። ይሄንን ነገር የማያምኑ ከሆነ ሰዎች ጋር ድነት የሚባል ነገር ፈጽሞ የለም ማለት ነው። ክብር ለኢየሱስ ክርስቶስ። ስለዚህ ለዚህ ለትንሣኤ ኢየሱስ ከሞት ስለመነሳቱ ማስረጃዎች የግድ መቅረብ አለባቸው። ካልቀረቡ ሰዎች ካላመኑ ድነት የለም። ካልቀረቡ ልክ እዛ ጋር በፊት እንደተባለው በአይሁዶች ዘንድ ይሄ ታሪክ ኢየሱስን ሞቶ ነበረ፣ ደቀ መዛሙርት መጥተው ሰረቁት የተባለው ዓለምን ይወረው ነበረ። ይሄ ትምህርት እስከ ዛሬም ድረስ አለ በአይሁዶች ዘንድ። ኢየሱስ ግን ማስረጃ ስላቀረበ የአይሁዶች ተረትና ታሪክ የተወሰነ ሰዎች ጋር ብቻ ነው በዚህ ዓለምም ላይ ያለው። በዛ ዘመን ግን በኃይል ይወራ የነበረ ነበር። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ድነት አይኖርም። ሰው የእግዚአብሔርን ኃይል አያምንም፣ እግዚአብሔርን አያምንም በሌላ አነጋገር ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ሌላው ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ እንደምንመለከተው ሐዋርያት ሥራ ምዕራፍ 37 ላይ 17 31
ኢየሱስ ክርስቶስ እንደሚመጣ ማረጋገጫው ነው። እንደሚፈርድ ምዕራፍ 17 ሐዋርያ ሥራ ምዕራፍ 17 ቁጥር 31 አብረው ነው ያለ አይደል? አሜን። አምላኽ ነቲ ዘመን ድንቁርና አሕሊፉ በቲ ካብ ምዉታት ዘትንሶ እሞ ብኡ ንኹሉ እምነት እናሃበ ዝመደቦ ሰብኣይ ንዓለም ብጽድቂ ዝፈርደላ መዓልቲ ወሲኑ ስለ ዘሎ ሕጂ ኣብ ኩሉ ቦታ ንብዘሎ ሰብ ክንስሑ ይነግር ኣሎ። ክብር ለኢየሱስ ይሁን። ቀደም ሲል እግዚአብሔር እንዲህ ያለውን አለማወቅ በትዕግስት አልፏል። አሁን ግን በየቦታው ያሉ ሰዎች ሁሉ ንስሐ እንዲገቡ ያዛል። በመረጠ ሰው አማካኝነት በዓለሙ ላይ በጽድቅ የሚፈርድበትን ቀን ወስኗልና እርሱንም ከሙታን በማስነሳቱ ለሰዎች ሁሉ ይህንን አረጋግጧል ይላል። ክብር ለኢየሱስ ክርስቶስ ይሁን። ምን ይላል? እግዚአብሔር በዓለም ላይ በጽድቅ የሚፈርድበት ቀን ወስኗል። አንድ ቀን አለች። እግዚአብሔር በዓለም ላይ ባሉ ሰዎች ላይ በጽድቅ የሚፈርድበት ቀን፣ የፍርድ ቀን የምትባል ቀን ተወስናለች። ይሄ ደግሞ የሚሆነው ኢየሱስ ክርስቶስ ሲመጣ ነው። ስለዚህ ለዚህ ነገር ማረጋገጫው ምንድነው? እግዚአብሔር የሰጠው ብሎ ሲናገር ከሙታን ኢየሱስን በማስነሳቱ ይሄንን ነገር ለሰዎች ሁሉ ምን አድርጓል? አረጋግጧል። ለሰዎች የተሰጠ ማረጋገጫ ኢየሱስ ክርስቶስ ተመልሶ እንደሚመጣ የተሰጠ ማረጋገጫ፣ ኢየሱስ እግዚአብሔር በዓለም ላይ በኢየሱስ ሰዎች ላይ ሁሉ እንደሚፈርድ የተሰጠ ማረጋገጫ ለሰው ልጆች ምንድነው ብለን ካልን ትንሣኤው ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሰዎች ትንሣኤን ካላመኑ ሰዎች እግዚአብሔር አንድ ቀን በዚህ ዓለም ላይ መጥቶ ይፈርዳል የሚለው ሊናገሩት ይችላሉ፣ በቃ ሊያወሩት ሊጽፉት ይችላሉ፣ ከልባቸው ግን ሊያምኑት አይችሉም። ስለዚህ ማረጋገጫ እግዚአብሔር እንደሚፈርድ እግዚአብሔር የሰጠው አንዱ ማረጋገጫ ፍርድ እንዳለ፣ የፍርድ ቀን እንደተመደበ እግዚአብሔር እንደቀጠረያችን ቀን ማረጋገጫው ምንድነው? ትንሣኤ ነው ማለት ነው። ስለዚህ ለትንሣኤ ማረጋገጫዎች፣ ለትንሣኤ ኢየሱስ ማስረጃ ባያቀርብ ሰዎች ይህንን ነገር ሊያምኑ ፈጽሞ አይችሉም። እግዚአብሔር ማስረጃ አስቀምጦላቸዋል፣ አረጋግጦላቸዋል። ክብር ለኢየሱስ ክርስቶስ። ስለዚህ ሰዎች የኢየሱስ ክርስቶስን ትንሣኤ ማመን ግዴታቸው ነው ማለት ነው። ዝም ብሎ ቢሄድ ኖሮ አይደለም እኛ አይደለም ሌሎች የማያምኑ ሰዎች ቀርቶ 11ዱም ደቀ መዛሙርት ማስረጃ ባይቀርብላቸው ኖሮ የኢየሱስን ትንሣኤ በሚገባ ያምኑ ነበር። ክብር ለኢየሱስ ክርስቶስ። ስለዚህ ማስረጃዎቹ መጽሐፍ ቅዱስ ሲናገር ብዙ አሉ። የተወሰኑትን ዝም ብለን እናያለን። የመጀመሪያው ማስረጃ ዮሐንስ ወንጌል መቃብሩ ባዶ ነው። የመጀመሪያው ማስረጃ ዮሐንስ ወንጌል ምዕራፍ 20 ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 1 እና 2 ላይ በተቀዳመይቲ መዓልቲ ሰሙን ግና ማርያም መግደላዊት ገና ጸልማት ከሎ አንጊሃ ናብቲ መቃብር መፀት፣ ነቲ እምኒ ከዓ ካብ ኣፍ መቃብር ተፈንቂሉ ረአየቶ። ኦኬ ልቀጥል። ስለዚህ ንሳ ጎያ ይረአኩም አለ ድል ሶሪ ግሬታ። ስለዚህ ንሳ ጎያ ናብ ስምዖን ጴጥሮስን ናብቲ ኢየሱስ ዘፍቅሮ ካልእ ወደ መዝሙርን መጽያ ንጎይታና ካብ መቃብር ወሲዶምዎ አበይ ከም ዘንበርዎ አይንፈልጥን በለቶም። ክብር ለኢየሱስ ይሁን። ምን ይላል? ወደ ኢየሱስ ወደ ደቀ መዛሙርት መጣችና ምን ይላል? ምኑን አየች? መጀመሪያ መቃብሩ ድንጋዩ ተንከባሎ ተከፍቶ አየች ይላል። ስለዚህ ወደ ደቀ መዛሙርት መጣ። ኢየሱስ ክርስቶስን ከዛ ወስደውታል። ወስደው ወዴት እንዳኖሩት አናውቅም ብላ ሄዳ የታያትን ነገር ያየችውን ነገር ለደቀ መዛሙርቱ ነገረች። ምንድነው የመጀመሪያው ማስረጃ? መቃብሩ ባዶ ነበረ። ኢየሱስ ክርስቶስ በዚያ ውስጥ አልነበረም። ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 5 እና 6 ላይ ሲናገር ማቴዎስ ወንጌል 28 ቁጥር 5 እና 6 መልአኩም ሴቶቹን እንዲህ አላቸው፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁ። እርሱ በዚህ የለም፣ እንደተናገረው ተነስቷል። ኑ ተኝቶበት የነበረውን ቦታ እዩ አላቸው ይላል። ክብር ለኢየሱስ ይሁን።
5 እና 6 ማቴዎስ ወንጌል ምዕራፍ 28 ላይ 28 5 እና 6 ኦኬ أتملأخ مليسو نتن عنست بلن نسخات كنسي نتتسق ليسوس تدلع كم زلخن أفلت علقو أمه أي تفرحها كم تزولو تنسي يمو عبزي يلون نتا قويتا تنبيروا زنبرة سفرة نعنى رأيها كبر ليسوس كريستوس ልክ ይሄ ነገር ትልቅ የመሬት መንቀጥቀጥ ከተገለጠ በኋላ እነኛ እንደበድን ሆኑ ይላል የሮማ ወታደሮች። እነዚህም ሴቶቹ ፈርተው ነበርና መልአኩ ምንድነው ያላቸው? መጀመሪያ አትፍሩ፣ እናንተ የምትፈልጉት የተሰቀለውን ኢየሱስ ክርስቶስን ነው። እርሱ በዚህ የለም፣ እንደተናገረው ምን አድርጓል? ተነስቷል። ኑና አላቸው። ክብር በጣም ደስ የሚል ቃል አለ። ኑና ተኝቶበት የነበረውን ስፍራ ምን አድርጉ? እዩት። ልክ ስለዚህ እነዚህ ሴቶች ዝም ብለው መቃብሩ ስለተከፈተ ድንጋዩ ስለተንከባለለ ብቻ እየሮጡ አልሄዱም። ምን አድርጓቸዋል? መልአኩ መታችሁ ተኝቶበት የነበረውን ስፍራ ምን አድርጉት አላቸው? እዩ፣ በዚህ የለም፣ እሱ እንደተናገረው ምን አድርጓል? ተነስቷል አላቸው ይላል። ስለዚህ እነሱ እዛስ ጋር ሲመጣ የተኛበት ቦታ ላይ ማንም ነገር የለም። ሌላ ቦታ ደግሞ ሲናገር ሁለት መላእክት አንዱ በግርጌ አንዱ በራስጌ በኩል ኢየሱስ ተኝቶበት የነበረው ስፍራ ላይ ነበሩ ይላል ለሴቶቹ ሲናገሩ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ባዶ መቃብር ድንጋይ መንከባለሉ ብቻ ሳይሆን ኢየሱስ ተኝቶበት የነበረውን ስፍራ ሄደው አይተው ነበር ይላል። ጴጥሮስና ዮሐንስም መጽሐፍ ቅዱስ ሲናገር እየሮጡ ወደ መቃብሩ ስፍራ ገቡና ራሱ ላይ የተጠመጠመው መጠምጠሚያና በቃ የተከፈነበት ጨርቅ ብቻ ነበር ያዩት ይላል። ክብር ለኢየሱስ ክርስቶስ ይሁን። ሩጫቸው ሄደው እየሮጡ የሚያዩበት ምክንያት አለማመናቸው ነው። አዎ ፍቅር አላቸው፣ ግን አለማመናቸው ነበር። የሚያለቅሱት የሚጨነቁት አለማመናቸው ነበር። ስለዚህ የመጀመሪያው ማረጋገጫ ምንድነው? መቃብሩ ምንድነው? ባዶ ነበር። ክብር ለኢየሱስ ክርስቶስ ይሁን። ሁለተኛው ማረጋገጫ መጽሐፍ ቅዱስ ሲናገር ለአንዳንዶች ታየ ይላል። መጽሐፍ ቅዱስ ልክ እዚህ ምዕራፍ 28 ላይ አይተናል። ለማታየ መጀመሪያ ለነ መግደላዊት ማርያም ታየ፣ ለሴቶች ታያቸው ይላል። ስለዚህ ለነዚህ ለሴቶች ታያቸው። ከዛ ልክ በተለይ አስቡት ቁጥር 8 ላይ ምዕራፍ 28 ማቴዎስ ወንጌል ምዕራፍ 28 ቁጥር 8 ላይ 8 እና 9 ላይ ሴቶቹም በፍርሃትና በደስታ ተሞልተው ለደቀ መዛሙርቱ ለመንገር በፍጥነት እየሮጡ የመቃብሩን ስፍራ ትተው ሄዱ። ወዲያው ኢየሱስ አገኛቸውና ሰላም ለእናንተ ይሁን አላቸው። እነርሱም ወደ ኢየሱስ ቀርበው እግሩን ይዘው ሰገዱለት ይላል። ክብር ለኢየሱስ ክርስቶስ ይሁን። ቁጥር 9ን ታነብልኝ። ቁጥር 8 እና 9 ማቴዎስ ወንጌል 28 ላይ እሺ ያርጋል። ካብቲ መቃብር በፍርሃትን በብዙሕ ሓጎስን ቀልጢፈን ከዳእሞ ንደቀ መዛሙርቱ ክነግራኦም ጎየያ። ኦኬ አሁን 9 ንደቀ መዛሙርቱ ክነግራ ክኸዳ ከለዋ እነሆ ኢየሱስ ተጓነፈን ከመይ ኢኽን ከዓ በለን ንሳተን ቅርብ ኢለን እግሩ ሒዘን ሰገዳሉ። ክብር ለኢየሱስ ክርስቶስ ይሁን። ልክ ይህንን መልአኩ ከነገራቸው በኋላ በጣም በተደበላለቀ ስሜት ውስጥ ነው ያሉት፣ በፍርሃትና በደስታ ይላል። ሁለት ፍርሃትም አለ ውስጣቸው። የታየው ነገር ቀላል አይደለም። የተገለጠው መለኮታዊ ኃይል ነው። መሬት መንቀጥቀጥ ነበረ። መላእክት ማየት በእነሱ ያስፈራ ነበረ። ይህንን ሁሉ ነገር አይተው በዚህ ፍርሃት ውስጥና በደስታ ውስጥ እያሉ ራሱ ጌታ ኢየሱስ ክርስቶስ መጣና ምን አላቸው? ለሴቶቹ እየሮጡ ነው ለደቀ መዛሙርት ለመንገር ሰላም ለእናንተ ይሁን አላቸው ይላል። ክብር ለኢየሱስ ይሁን። በዚህ ጊዜ ሰገዱለት ይላል። ምኑን ይዘው? እግሩን ይዘው ሰገዱለት ይላል። ከርቀት አይደለም፣ እግሩን ይዘው እግሩ ስር ወድቀው ኢየሱስን ሰገዱለት ይላል። ማስረጃ ነው። እንዲመለከቱ ነው፣ እንዲያዩ ነው ኢየሱስ ክርስቶስ እያደረገ ያለው። ክብር ለኢየሱስ ክርስቶስ ይሁን። ብዙ ቦታ ሌላ ቦታ መጽሐፍ ቅዱስ ሲናገር ራሱን ቀርቦ አሳያቸው ይላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ዮሐንስ ወንጌል ምዕራፍ 20 ላይ 19 እና 20 በዚያኑ ዕለት በሳምንቱ በመጀመሪያ ቀን በምሽት ቀን
ደቀ መዛሙርቱ አይሁድን በመፍራት በሮቹን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ባዩት ጊዜ እጅግ በጣም ደስ አላቸው እያለ ይናገራል። ክብር ለኢየሱስ ይሁን። በተቀዳሚት መዓልቲ ሰሙን ምድሪ ምስ መሸየ እቶም ደቀ መዛሙርቱ ነቶም አይሁድ ስለ ዝፈርህዎም መዓፁ ተሸጊሩ ነበረ እሞ ኢየሱስ ኣብታ ተኣኪቦምላ ዘለው መፂኡ ኣብ ማእከሎም ደው ኢሉ ሰላም ንኣኻትኩም ይኹን በሎም። ክብር ለኢየሱስ ክርስቶስ። 19 ያለው 19 እና 20 እሺ 20 እዚ ምስ በሎም ከዓ ኣእዳውን ጎድኑን ኣርኣዮም። እቶም ደቀ መዛሙርቱን ንጎይታ ምስ ረኣይዎ ተሓጎሱ። ክብር ለኢየሱስ ክርስቶስ። ምን አላቸው ይላል ኢየሱስ ክርስቶስ? በመካከላቸው ቀረበና ሰላም ለእናንተ። በር ቆልፈዋል፣ አይሁድን ፈርተዋል። ኢየሱስ ክርስቶስን ከያዙና ካስገደሉ ደቀ መዛሙርት ለነሱ ቀለል ያሉ ናቸው። እነዚህ ፈሪሳውያን ሰዱቃውያን ደግሞ ለሮማ መንግስት ለመገዛት ሲሉ ለነሱ ለመወደድ ሲሉ ማንኛውንም ነገር ያደርጋሉ። እነዚህም ህዝቡን ለመግዛት ሲሉ ደቀ መዛሙርትንም ሊያጠፉ ስለሚችሉ በከባድ ፍርሃት ውስጥ ነው ያሉት። ስለዚህ በዚህ አይነት ውስጥ እያሉ በተዘጋ ቤት ኢየሱስ ገባና ሰላም ለእናንተ ይሁን አላቸው ይላል። ከዛ ቁጥር 20 ላይ ያደረገው ምንድነው ይላል? ይህንንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱን ባዩ ጊዜ ደስ አላቸው ይላል። ክብር ለኢየሱስ ይሁን። አሳያቸው። ሉቃስ ወንጌል ምዕራፍ 24 ላይ ደግሞ ሄዶ ስትመለከቱ ምን ይላቸዋል? ኑና ዳሱኝና እዩ ይላቸዋል። ክብር ለኢየሱስ ክርስቶስ ይሁን። ዝም ብሎ እዩ ብቻ ሳይሆን እንደዚህ አሳያቸውን ብቻ ሳይሆን ዳሱና እዩ፣ እንደዚህ ነክታችሁ እኔ መሆኔን እዩ ይላቸው ነበር ይላል። ምክንያቱም ካዩ በኋላ አንዳንድ ጊዜ ልክ ኢየሱስ በባህር ላይ ሌሊት በባህር ላይ እየተራመደ በውሃ ላይ ሲመጣ አዩትና ምትሃት መሰላቸው ይላል። ስለዚህ አሁንም ምትሃት እንዳይመስላቸው ጌታ ኢየሱስ ክርስቶስ ምን ይላቸዋል? ዳሱና እዩ። በእኔ እንደምታዩት መንፈስ በቃ አጥንት የለውም፣ ስጋ የለውም። በእኔ እንደምታዩት መንፈስ እንደዚህ አይደለም። እኔን መታችሁ እዩ አላቸው ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ጌታ ኢየሱስ ራሱን አቀረበና ጌታ ኢየሱስ መተው እንዲነኩት አደረገ። ኢየሱስ ቶማስ ደግሞ እንደምታውቁት በዛ አልነበረም። እነዚህ ደቀ መዛሙርት 10 መተው ለቶማስ ኢየሱስን አየነው ሲሉት ኖ አለ። በቃ ጣቶቼን አምጥቼ በቁስሉ ውስጥ ካላረኩ በጎኑ ካላረኩ ፈጽሞ ላምን አልችልም አለ። ስለዚህ ኢየሱስ ከ8 ቀን በኋላ እንደገና ሲመጣላቸው ምን አደረገ ይላል መጽሐፍ ቅዱስ ሲናገር፣ ቶማስን ወዲያው ሰላም ለእናንተ ይሁን ብሎ ቶማስን እጅህን ወደዚህ አምጣ አለው ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አስቡት፣ ጌታ ኢየሱስ ክርስቶስ ደቀ መዛሙርት በጥርጣሬ እንዲመላለሱ ይህንን ትንሣኤውን ሳያምኑ እንዲመላለሱ ፈቃዱ አልነበረም። ሰዎች ትንሣኤውን እንዲጠራጠሩ ፈቃዱ አልነበረም። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ቶማስ መጣና ይህንን ነገር ቼክ ካረገ በኋላ ጌታዬ አምላኬ ብሎ ሰገደለት ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አንድም የሚጠራጠሩበት ነገር ኢየሱስ ክርስቶስ አልተወላቸውም። ስለዚህ ማረጋገጫ ያቀርብላቸው ነበር። ይሄ ብቻ አይደለም፣ መንፈስ ነው ብለው ከዚህ ደስታ ውስጥ ገና ሳይወጡ በእንደዚህ አይነት ደስታ ውስጥ እያሉ ኢየሱስ በፊታቸው ቆመና አንዳች የሚበላ ነገር አላችሁን አላቸው ይላል። ከዛ የተወሰነ አሳ ሲሰጡት ምን አደረገ ይላል? በፊታቸውን በላ ይላል። መንፈስ እንዳልሆነ ያረጋግጥላቸው፣ ምታት እንዳልሆነ ያረጋግጥላቸው። መንፈስ አይበላም አይጠጣም። ክብር ለኢየሱስ ይሁን። ስለዚህ ምግብ ሲሰጡት እንብላ አይደለም ያላቸው። ምን አደረገ? በፊታቸውን በላ። እነሱ እያዩት ኢየሱስ እያኘከ ይውጣል ይበላል። መንፈስ እንደዛ ያደርግም። ምንድነው ይሄ? ማረጋገጫ ነበር የሚያቀርብላቸው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አንድም ሰው ትንሣኤን እንዲጠራጠር ትንሣኤን እንዳያምን ኢየሱስ ፈቃዱ አልነበረም። ይህንን ነገር ደግሞ ያደረገው ለማን ነው? ለምርጦቹ ነበረ ይላል። ለሐዋርያት ነበረ፣ ለደቀ መዛሙርት ነበረ ሲያደርግላቸው የነበረው። ክብር ለኢየሱስ ክርስቶስ ይሁን። ከዚህ የተነሳ ጌታ ኢየሱስ ክርስቶስን እንዲያምኑት አደረገ። አንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ጳውሎስ የሚዘረዝራቸው ስለ ክርስቶስ ትንሣኤ የሚዘረዝራቸው ብዙ ማረጋገጫዎች ስላዩ ሰዎች ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 ጀምሮ እስከ 8 ድረስ
አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 8 እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጽሐፍ እንደተጻፈውም በሦስተኛው ቀን ተነሳ። ከዚያም ለኬፋ ታየ፣ ቀጥሎም ለ12ቱ ታየ። ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከነዚህም አብዛኛዎቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከሁሉ በኋላ እንደ ጭንጋፍ ለምቆጠር ለእኔ ደግሞ ታየ ይላል። እታ ኣነ ተቐበልክዎ ቅድሚ ኩሉ ነጊረኩም እየ ከምቲ እቶም ጽሑፋት ዝብልዎ ክርስቶስ ምእንቲ ሓጢኣትና ሞተ ዝም ብላ በወዘሪ እንደዛ ይሻላል። ተቐብረ ከዓ ከምቲ እቶም ጽሑፋት ዝብልዎ ሳልሰይቲ መዓልቲ እውን ተንስዐ ተቐብረ ከምቲ እቶም ጽሑፋት ዝብልዎ ሳልሰይቲ መዓልቲ እውን ተንስዐ ንኬፋ ድሓር እውን ነቶም 12 ተራእየ ድሕሪኡ ዝበዝሑ ኻባታቶም ክሳዕ ሎሚ ዘለዉ ንገሊኣቶም ግና ደቂሶም ዘለዉ ከ500 ዝበዝሑ ኣሕዋት ብሓንሳእ ተራእየ ድሕሪኡ ንያዕቆብ ድሕሪኡ ከዓ ንኩላቶም ሐዋርያት ተራእየ ድሕሪ ኩላቶም ድማ ንዓይ ቁላዕ ንዝመስል ተራእየኒ። ክብር ለኢየሱስ ክርስቶስ ይሁን። ሐዋርያው ጳውሎስ ምንድነው የሚለው? እኔ የተቀበልኩትና ከሁሉ በላይ የሚሆነው ለእናንተ አስተላልፌአለሁ። የነገሩትን ብቻ አይደለም የሚጽፈው። ሉቃስ እንደዛ ይላል አይደል? ያየውን የነገሩትን እነኚህ ደቀ መዛሙርት የነገሩትን። ሐዋርያው ጳውሎስ ግን ጌታ የገለጠለትን ነገር አስተላልፋለሁ። መጀመሪያ ለማታየ ይላል ለኬፋ ታየ፣ ለጴጥሮስ ታየ፣ ከዛ ለ12ቱ ታየ። ከዚያ በኋላ ለማታየ ይላል ከ500 በላይ ለሚሆኑ ወንድሞች ታየ ይላል። ቢያንስ ነው በቃ ከ500 በላይ ለሚሆኑ ሰዎች በአንድ ጊዜ ጌታ ኢየሱስ ክርስቶስ ሕያው መሆኑን ራሱ መሆኑን በአንድ ጊዜ ታያቸው ይላል። ስለዚህ ሐዋርያ ጳውሎስ ይሄንን መልእክት በሚጽፍበት ጊዜ ምን ብሎ ይነግረናል? አንዳንዶቹ ሰዎች ከ500 ሰዎቹ መካከል አንዳንዶቹ እሱ እስከሚጽፍበት ጊዜ ድረስ በሕይወት አሉ። ኢየሱስን ተነስቶ አይቼዋለሁ የሚሉ ሰዎች በሕይወት ነበሩ። ክብር ለኢየሱስ ይሁን። አንዳንዶቹ ግን አንቀላፍተዋል ይላል። ስለዚህ የሚቀርበው ማስረጃ እጅግ በጣም ብዙ ነበር። በኋላ ደግሞ ለያዕቆብ ታየ፣ ለራሱ ለኢየሱስ ክርስቶስ ወንድም ታየው ይላል። ክብር ለኢየሱስ ይሁን። አብሮት በቤቱ ላደገ ኢየሱስ ክርስቶስን መጀመሪያ ያልተቀበለ በኋላ ግን ለተቀበለው ለወንድሙ ደግሞ ታየ ጌታ ኢየሱስ ክርስቶስ ይላል። በኋላም የኢየሩሳሌም ቤተክርስቲያን መሪ አማር ተብሎ ከሚጠራው መካከል አንዱ ለሆነው ለያዕቆብ ታየ ይላል። ከሁሉ በኋላ ደግሞ ይላል ክብር ለኢየሱስ ይሁን በደማስቆ መንገድ ላይ ለኔ ደግሞ እንደ ጭንጋፍ ለምቆጠረው ከሁሉ ላነስኩት ለኔ ደግሞ ታየ ብሎ ይነግራቸዋል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ብዙ ነበር፣ ማስረጃቸው ብዙ ነበር። ለዚህ ነው ሐዋርያ ጳውሎስን ቆሮንቶስ ቤተክርስቲያን ላይ ከሚወቅሱት ነገር ከሚከሱት ነገር አንዱ ምን ይሉት ነበር? እነዚህ ሐሰተኛ አስተማሪዎች ተቀባይነትን ለማግኘት አንተ ሐዋርያ አይደለም ይሉት ነበር። ስለዚህ ሐዋርያ ጳውሎስ ምን ይላቸዋል? እኔ ኢየሱስን አላየሁትም ምን ይላቸዋል? ለሐዋርያነቱ ማረጋገጫ ምን ይላቸዋል? እኔም ኢየሱስን እንደ በጉ ሐዋርያት እኔም አይቼዋለሁ፣ ለእኔም ታይቶኛል ብሎ ይነግራቸዋል። ክብር ለኢየሱስ ክርስቶስ ይሁን። ለዚህ ነው ሐዋርያትን አይታችሁ ከሆነ ልክ ይሁዳ በሄደበት ስፍራ ላይ ማቲያስን ሲመረጥ ገና ብዙ እጩዎች በሚቀርቡበት ጊዜ መስፈርት አወጡ። ምን አይነት መስፈርት አወጡ? ምን የምንመርጠው ሰው በይሁዳ ቦታ የሚገባው ምክንያቱም የሱን ሹመቱን ሌላ ሰው ይውሰደው ተብሎ ትንቢት ተነግሯል፣ ተጽፏል። የምናደርገው አንድ ነገር ነው አሉ። ኢየሱስ ከመጥምቁ ዮሐንስ ጀምሮ ኢየሱስ ሞቶ እስከ ተነሳበት የኢየሱስን ትንሣኤ ያየ ሞቱን ያየ ደሞም ተነስቶ ያየ ሰው መሆን አለበት አሉ ሾርት ሊስት ሲያወጡ። ክብር ለኢየሱስ ይሁን። ስለዚህ ከነዛ መካከል ሁለት ሰዎች ቀሩና ሁለቱም ምን አይነት ሰዎች ናቸው ማለት ነው? የኢየሱስን ትንሣኤ ያዩ ሰዎች ናቸው ማለት ነው። ስለዚህ እነዛን ሰዎች ምን አደረጋቸው? ዕጣ ወጡና ለማቲያስ ወጣ ይላል። ማቲያስ ምን ያደረገ ነው? ልክ እንደነዛ እንደ ሐዋርያት የኢየሱስን ትንሣኤ ያየ ሰው ነበር። ማረጋገጫ ነበረው። ወንጌልን ሲሰብክ ከሐዋርያት ጋር ተቆጥሯል።
ወንጌልን ሄዶ ሲሰብክ ኢየሱስን ያየ ነው፣ የሰማ ሰው ብቻ አይደለም። ክብር ለኢየሱስ ክርስቶስ ይሁን። ለዚህ ነው በዚህ ዘመን አንዳንድ ሰዎች አይታችሁ ከሆነ ሐዋርያት የሚባል ነገር የለም፣ ሐዋርያት የሚባል አልቀበልም የሚሉ ሰዎች አንዱ የሚያነሱት ምክንያት ሐዋርያ ለመሆን አንድ ሰው ምን ማድረግ አለበት? ቸርች ብቻ መክፈት ሳይሆን ኢየሱስን ማየት አለበት። ኢየሱስን ያየ የለም፣ ስለዚህ ሐዋርያ የሚባል ነገር አንቀበልም ይላሉ። ትልቁ ማስረጃቸው ትልቁ የሚከራከሩበት ጥቅስ ይሄ ነው። ልክ ሐዋርያት ሥራ ምዕራፍ 1 ላይ የተጻፈው ማለት ነው። ስለዚህ ኢየሱስን ያየ ስላላዩ ምን አናደርግም? ጳውሎስ እንኳን ማረጋገጫ አቅርቧል። ከነሱ ጋር አልነበረም፣ በኋላ ኢየሱስ እንደታየው አቅርቧል። ስለዚህ አንዳንድ ሰዎች ሐዋርያ ነን የሚሉት ኢየሱስ ታየን ብለው ሲናገሩ ትሰማላችሁ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ተመልከቱ፣ ኢየሱስ ክርስቶስን ትንሣኤ ሰዎች ባያምኑ ኖሮ ድነት የሚባል ነገር የለም። ያ አፈ ታሪክ የሆነ ሰዎች እነኛ በገንዘብ ሙስና ጉቦ ሰጠው የፈጠሩት ታሪክ የኢየሱስን ሥጋ ሰረቁት እኛ ተኝተን ሳለ የሚሉት ዓለሙን ይሞላው ነበር። የትንሣኤ ባህል ልክ እንደዚህ በምናየው በዓለም ሁሉ አይከበርም ነበር። ኢየሱስ ማስረጃ ስላቀረበ ነው። ክብር ለኢየሱስ ይሁን። ኢየሱስ ትንሣኤ የመዳን ያለመዳን ትንሣኤ የእግዚአብሔር ኃይል ትልቁ ዋናው የእግዚአብሔር ኃይል የተገለጠበት ነገር ነው። ክብር ለኢየሱስ ይሁን። እኛን ትራንስፎርም እንደሚያደርግ እንደሚለውጥ በቃ ማረጋገጫው ትንሣኤው ነው። ኢየሱስን አስነስቷል። እግዚአብሔር በዓለም ላይ መጥቶ በጽድቅ እንደሚፈርድ የሚፈርድበትን ቀን እንደመደበ ማረጋገጫው ምንድነው? የኢየሱስ ክርስቶስ ትንሣኤ ነው። ክብር ለኢየሱስ ይሁን። ስለዚህ ለእነዚህ ሐዋርያት እንደዚህ አይነት ተፍገምግመው እምነታቸው ወድቆ ትንሣኤን ሳያምኑ መሄድ አልፈለገም። ምን አደረገ? ብዙ ማስረጃ እያቀረበ አረጋገጠላቸው። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ተነስቷል በሉ እስቲ። ክብር ለኢየሱስ ይሁን። ይህንን ስላመንን ድነናል። የምንናገረውም የምንመሰክረውም ኢየሱስ ክርስቶስ ከሞት ተነስቷል። ጌታችን ኢየሱስ ከሞት ተነስቷል። ልክ ማርቆስ 16:14 ላይ እንደተጻፈ እነዛ ያዩ ሰዎች፣ የዳሰሱት ሰዎች፣ አብረውት የበሉ ሰዎች፣ ሲያርግ ያዩት ሰዎች፣ እነዛ ሰዎች ይህንን ወንጌል ጻፉልን። ስለዚህ ሰዎች ትንሣኤን በዚህ ዘመን ባያምኑ አላየንም ብለው በዓይናችን ባያምኑ ወየውላቸው። ለምን? ያዩ ሰዎች ጽፈውልናል። ኢየሱስም የወቀሳቸው ያዩ ሰዎች የነገሯቸውን ስላላመኑ ስለ ልባቸው ድንዳኔ ወቀሳቸው ይላል። ክብር ለኢየሱስ ይሁን። እግዚአብሔር ስሙ የተባረከ ይሁን። ትንሣኤን እንድናምን የረዳን እግዚአብሔር የተባረከ ይሁን። ሁላችንም ቆመን እንጸልያለን። ክብር ለኢየሱስ ይሁን። ጌታን እናመሰግናለን ስለዚህ ቀን። ክብር ለኢየሱስ ይሁን። ስለ ትንሣኤው ብቻ አይደለም፣ ትንሣኤውን እንድናምን የረዳንን ጌታን እናመሰግናለን። ክብር ለኢየሱስ ይሁን። ትንሣኤውን እንዳምን እግዚአብሔር ረድቶናል። እግዚአብሔር ረድቶሻል። እግዚአብሔር ረድቷል። በኢየሱስ ክርስቶስ ስም ዛሬ እናመሰግንሃለን። የመዳናችን እግዚአብሔር በውስጣችን ስለተገለጠ ስለሚያድነን ስለሚጠብቀን ኃይል እግዚአብሔር ማስረጃችን ስለሆነ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አመስግኑት ጌታን። ክብር ለኢየሱስ ይሁን። ትንሣኤ ስለሆነ ብቻ አይደለም፣ ስላመናችሁ አመስግኑት። ክብር ለኢየሱስ ክርስቶስ ይሁን። በቆሮንቶስ ቤተ ክርስቲያን ስለ ትንሣኤ የሚሰበክ ከሆነ እንዴት አንዳንዶቻችሁ እንዴት በትንሣኤ አታምኑም አለ። የማያምኑ ሰዎች ኢቭን በቤተ ክርስቲያን ነበሩ፣ በቆሮንቶስ ቤተ ክርስቲያን። ክብር ለኢየሱስ ይሁን። እግዚአብሔር ግን እንድናምን አደረገ። ሌቫሲ ፕራኒሞትራዲያስ መንፈስ ቅዱስ በውስጣችን ይህንን ሥራ የሠራ በኢየሱስ ክርስቶስ ስም እናመሰግናለን። ይህንን ሥራ የሠራ ኢየሱስን ከሙታን ያስነሳ እኛንም ስለምታስነሳ በኢየሱስ ክርስቶስ ዓለምን ሁሉ ስለምትጠቀልል በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ክብር ለኢየሱስ ይሁን። ሞት መውጊያ አለው፣ ሞት ኃይል አለው። መጽሐፍ ቅዱስ ሲናገር ሞት ይይዛል፣ ነገር ግን ኢየሱስን ይይዘው ዘንድ አልቻለም ይላል። እኛንም አይዘንም። እስቲ ሞት አይዘኝም በሉ እስቲ። ክብር ለኢየሱስ ይሁን። ሞት አይዘንም። ኢየሱስ ክርስቶስ ጌታ ነው። በሥጋ ማንም እንደሚሞት እንሞታለን፣ ነገር ግን ሞት ይዞ አያስቀረንም። ኢየሱስ እኔ ሕያው ስለሆንኩ እናንተም ሕያዋን ትሆናላችኋል። ክብር ለኢየሱስ ይሁን። ሞት ኢየሱስን ስላልያዘው እኛንም አይዘንም። እስቲ ሞት አይዘኝም በሉ። ሞት አይዘንም። ክብር ለኢየሱስ ክርስቶስ ይሁን። በትንሣኤ ቀን እንነሳለን፣ ከእርሱም ጋር ለዘላለም እንኖራለን። ክብር ለኢየሱስ ይሁን። እናመሰግንሃለን እግዚአብሔር። ይህንን እምነት በእኔና በውስጣችን እግዚአብሔር
በቅዱሳን ሁሉ ስላደረክ እናመሰግናለን። በኢየሱስ ስም የክብር አምላክ እግዚአብሔር የተጠራጠሩም ነበሩ ተብሎ እንደተጻፈ እግዚአብሔር በኢየሱስ ስም ይሄ መጠራጠር ከኛ ስለራቀ በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። በልባችን እምነት ስለተፈጠረ እግዚአብሔር ክብር ሁሉ ላንተ ይሁን። በጌታ በኢየሱስ ትንሣኤ ያልገባቸው እግዚአብሔር የክብር አምላክ አጣመው የሚሰብኩ እግዚአብሔር በኢየሱስ ክርስቶስ ስም አይኖቻቸውን እንድታበራ እንጸልያለን። አይኖቻቸው በኢየሱስ ክርስቶስ ስም ይብራ። ክብር ለኢየሱስ ይሁን። እግዚአብሔር ይረዳል። ዘሪት ያኔ ወደዚህ ትመጣለህ።